እንዴት አመሻችሁ? ቆይ አንተ እዚህ ምን ትሰራለህ? ማለት በሩን ማን ከፈተልህ? ሲጀመር ደግሞ በዚህ ታስቦ ምን ታረጋለህ? እናንተስ የግቢውንና የሳሎን በር ከፍታችሁ ለምን ትጠብቃላችሁ? ወይስ እንዲመጣ የምትጠብቁ ሰው አለ? ውይ ሁላችሁንም በጣም ይቅርታ መርማሪ፣ ይቅርታ ናቲ ሰክሮ ስለነበረ ነው በሱ ተናጄ በሩን ክፍት አድርጌ የረሳሁት። አይዞሽ እመቤቴ አታስቢ። ቤታችሁ በድንገት የገባው የህግ አካል እንጂ ዝም ብሎ ሌባ አይደለም። ስለዚህ መደንገጥ ብዙ አያስፈልግም። መርማሪ ጆ፣ የግለሰብ ቤት በጨለማና ያለ ፍርድ ቤት ማስረጃ በርግዶ መግባት በህግ እንደሚያስቀጣ መቼም ታውቃለህ አይደል? የህግ ሰው መሆን እኮ ከህግ በላይ ያደረገ። አታስባቱ ነው። በዚህ ጉዳይ ላይ ማለትም በአቶ በላይና በኪሩቤል መጥፋት ሙሉ ምርመራ እንድመራ የተመረጥኩት እኔ ነኝ። እሱን እናውቃለን፣ ግን ደግሞ በዚህ ሰዓት በማታ ቤት መምጣት አስፈላጊ ነው? እሱ እንግዲህ ስራችን ስለሚያስገድደን ነው መቤት ክያ። የእኛ ስራ ደግሞ ቀን ማታ አይልም። የዜጋን ሰላም ለመጠበቅ መግባት ግዴታዬ ነበር። የዜጋን ሰላም ለመጠበቅ ነው ወይንስ ደግሞ ሰላም ለመንሳት? መርማሪ ጆን ኢለ የዜጋን ሰላም ለመጠበቅ ከሆነ ወንጀለኛ መያዝ እንጂ እዚህ በሰላም ተሰብስቦ የተቀመጠን ሰው ሰላም በመበተን አይደለም። አንዳንዴ እኮ ወንጀለኛውና ምስኪኑን የሚለዩት ምርመራው ሲያልቅ ነው አይደለም እንዴ መቤት ክያ? መርማሪ አሁን በጣም መሽቷል። ወደ ቤት ለመሄድ የተዘጋጀን ነበር። ልጅም ስላስኩኝ ከዚህ በላይ ማምሸት አልችልም። በጣም ጥሩ መሄድ ትችያለሽ። ሲጀመር እኔ እዚህ ስመጣ ሁላችሁንም እንዲህ ተሰብስባችሁ አገኛችኋለሁ በፍጹም አልገመትኩም ነበር። ምን አይነት ደስ የሚል ቤተሰብ ትስስር ነው። ይቅርታ መርማሪ፣ ይህን ነው የተከታተልከኝ ያለው? እኔ እኮ መኪና ስነዳ በተጠንቅቄ ትራፊክ እንዳያገኝ ጥግ ጥጉን እኮ ነው የመጣሁት። ጥፋቴ ምንድን ነው መርማሪ? ምንድን ነው ያጠፋሁት? ይቀመጥ። አቶ ናትናኤል እሱ በሌላ መስመር እናየዋለን። ሲጀመር ጠጥቶ ማሽከርከር ራሱን የቻለ ጥልቅ ቅጣት አለው። ውይ ይቅርታ መርማሪ። እሺ አለቃ፣ የምትፈልገው ነገር ካለ በግልጽ ተናገር። እንደዚህ በየቀኑ እየመጣ በስነ ልቦናችን አትጫወት። እኛ እዚህ ቤት የደበቅነው ምንም አይነት ወንጀለኛ የለም። ለማንኛውም ይህን የመሰለ ጥሩ የቤተሰብ ምሽት ከዚህ በላይ ማበላሸት አልፈልግም። አንድ ነገር ግን እንዳትረሱ፣ በማንኛውም ጊዜና በማንኛውም ቦታ አይኔ እናንተ ላይ ነው። ያኔ ደግሞ ልክ እንደ ዛሬ አንኳኩቼ አይደለም የምመጣው፣ በራሴ መንገድ ነው የምመጣው። ደህና ደሩ። ቆይ ግን ነው እየተረዳሁ ነው ነገሩ። ለምንድን ነው ሰውዬ ከኛ ምንድን ነው የሚፈልገው? ለምንድን ነው ጥላችን እየሆነብን ያለው? ሊያሳስተን ነው የሚፈልገው ኪያ፣ እያሳሳተን ነው። ይሄ ደግሞ በፍጹም አይሆንም። ሁሉም ነገር መስተካከል አለበት። በዚህ መልኩ አይቀጥልም። ቆይ ግን መርማሪው እዚህ የመጣው በምክንያት ነው። ምናልባት ኪራ ይመጣል ብሎ ጠብቆ ይሆን? ግን የፈለገ ቢያስብ በዚህ ሰዓት የሰው ቤት እንደዚህ መግባት የለበትም። ልክ አይደለም እኮ። ለዛውም እኮ ጭራሽ ካለ ፍቃዳችን ዘው እያለ ሊገባ አይገባውም ነበር። ደግሞ ምን አለ እሱ እንኳን እንደሚያስበው በድብቅም ቢሆን አንዴ እንኳን ወንድሜን ባገኘው። ኪያ እንደዚህ አትበይ። እሱ ደህና ይሁን እንጂ ይመጣል። እሺ? አዎ ሰኒ ልክ ናት። ኪራዬ ይመጣል። ኪራ እየመጣ ነው። ሲጀመር ኪራ እኔን ትቶ መኖር አይችልም። እውነት እላችኋለሁ፣ ሁላችሁም ታያላችሁ። ኪራዬ በቅርቡ ይመጣል። አዎ እዚህ ይመጣል። ናዊ በቃ መሽቷል፣ እንሂድ። እሺ ናት፣ ነይ እኔ ልያዛት። አይ ራይ ልጥራ፣ እስከዛ ነው ያቅፋታለሁ። ናሚ ይቅርታ እንግዲህ እንዳልሸኛችሁ ናቲ እንደዚህ እንደምታዩት ሆነ። ችግር የለውም እኛ እንሄዳለን። እዚህ ነይ በቃ እስከዛ ልብስ ልቀይርልሽና ተኝሽ። ነይ እሺ። ይበቃል ልጄ። በአንድ ጊዜ ብዙ ጉልበት አወጣህ እኮ። በአንድ ብዙ ፈለጥክ። አመሰግናለሁ አጎቴ። እሺ አጎቴ፣ ይችኛዋን ብቻ ትንሽ ነው እኮ የቀረኝ። ይሄን ፈልጭ አርፋለሁ። የወጣት ጉልበት ተገኘ ተብሎ እንዲመበዝበዝ ልክ ነው እንዴ? እኔ እኮ እዚህ ያመጣሁ ጤንነትን እንድትመልስ እንጂ ለዚህ አይደለም። የክረምቱን እንጨት በአንድ ጊዜ ፈልጠህ እንድጨርስ እኮ አይደለም ልጄ። ትንሽ እኮ ነው የቀረኝ አጎቴ። አንተ አትርሳ እንጂ ታካሚው እኮ ነህ። አውቃለሁ አጎቴ፣ ግን ደግሞ ስራ መስራቱ ነው ጤንነቴን በደንብ እየመለሰልኝ ያለው። መቀመጡ ያለፉትን መጥፎ ነገሮችን ብቻ ነው የሚያስታውሰኝ። እንዴ ከእውነት ለመራቅ በሞከርክ ቁጥር
ምናልባት ራስን እየጎዳ ታገኘዋለህ። ስለዚህ ሁሉንም እንዲፈታው ለጊዜ ስጠው። ጊዜ አጎቴ፣ እኔ እዚህ ቁጭ ብዬ ጊዜ በቆጠርኩ ቁጥር እዛ ያሉ ቤተሰቦቼ ምን ሆነው ይሆን፣ ጽናቴስ እንዴት ሆና ይሆን ብዬ ይጨነቃለሁ። ምናልባት እኮ ይሄኔ እነሱ ሞቷል ብለው ረስተውኝ ይሆናል። እኔ ግን በጣም ናፍቀውኛል አጎቴ። ልጄ ኪራ፣ እውነትና ፍትህን ፈልገህ ከመውጣት በፊት መጀመሪያ ራስህን አድን። በዛ በተበላሸና ተንኮል በተሞላው ከተማ ውስጥ አሁን ባለህበት ሁኔታ ብትመለስ ለጠላቶች በቀላሉ ሲሳይ ነው የምትሆነው። እሱማ እኮ ልክ ነህ አጎቴ፣ ግን እርግጠኛ ነኝ ሁሉም በላይን እኔ እንደገደልኩት ነው የሚያምኑት። ይኸውልህ ልጄ፣ ፍቅር ያሸንፋል። ለዛውም ህያው የሆነ ፍቅር ነው የሚያሸንፈው። ስለዚህ ህያው ሆነ ለመቆየት አሁን የምልህን መስማት አለብህ። በል በቃ አሁን መጥረቢያን አስቀምጥና ወደ ቤት ግባ ልጄ። ግን እኮ አጎቴ እኔ ማብሰል እችል ነበር እኮ፣ አስቸገርኩህ እንዴ? ና በልግባ። እኔ ሰራሁት አይጥምህም እንዴ? በልግባ። አረ እንደዛ አይደለም አጎቴ። እንደዛ ካልሆነ ና ግባ ልጄ። በል ና ግባ። እሺ ማታ እኮ ስመጣ መኝታ ቤቱን ቁልፍሽ ተኝተሽ ነበር። ሄኖክ፣ ይሄ እናተ ቤት አይደለም እንደፈለክ በእርግዳ የምትገባበት። ስርዓት ቢኖርህ በጣም ደስ ይለኛል። ደግሞም ደጋግሜ ከዚህ በፊት ነግሬሃለሁ። ይሄ የትም ስጠጣ እያደርክ በኩለ ሌሊት የምትገባበት ቤርጎ አይደለም። እሺ፣ የት ነበር ያመሸው? ይኸውልሽ፣ አንቺ እንዳሰብሽው እየጠጡ አይደለም ያመሸሁት። የማገኘው ሰው ነበረ፣ ከእነሱ ጋር ነው ያመሸሁት። አለቀ። ደግሞ አንተ ማንን ነው የምታገኘው? ለመረዳት እኮ ፍላጎት ለሌለ ሰው ማስረዳት ይከብዳል። በጣም ጥሩ። ጭራሽ መረዳታችን እያልከኝ ነው እንዴ? ደግሞ ንቀት ተኝተህ ነው የምታወራኝ? ቤቲ፣ ቆይ ለምንድን ነው እንደዚህ እየሆነን ያለን እንዴ? አሁን ራሱ እኮ ተነጋግረን መግባባት ራሱ እየቻልን አይደለም። ሄኖክ፣ አደብ ገዝተህ የምትኖር ከሆነ አርፈህ ኑር። ከአንተ ጋር የመጨቃጨቅና ጨጓራዬን የመላጥ ምንም እቅድ የለኝም። ቤቲ፣ ቆይ ምንሁን ነው የምትይኝ እንዴ? ሰው ላገኘ ነው አልኩሽ አይደለ እንዴ? ቆይ እኔ ራሱ በገዛ ቤቴ ሶፋ ላይ መተኛ ነበረብኝ? ቢያንስ ቆይ የሚለበስ እንኳን እንዴት አታውጭልኝ? ጭራሽ በኩለ ሌሊት የትም ስትዞር አምሽተህ ቁጭ ብዬ እንድጠብቅ ትፈልጋለህ? ሄኖክ፣ እንደዛ አይነት እንኳን ሚስት መሆን አልችልም። ደጋግሜ እየነገርኩሽ እኮ ነው። የመረዳት ፍላጎት ከሌለሽ ደግሞ እኔ አላስገደደሽም። እሺ፣ ይኸውልሽ ግን ዛሬ ያደረግሽውን ነገር ድጋሚ እንዳታደርጊው። ሰማሽኝ አይደል? ለነገሩ አንተማ ምን ታረግ? እኔ ነኝ እንጂ ጥፋተኛዋ። ቤቱን ከፍተህ እንድትገባ አደረግኩ። ቤቲ፣ መናገር የምትፈልጊው ነገር ካለ መናገር ትችያለሽ። እሺ፣ ግን በቤቴ እንደዚህ እንድትናገሪኝ ደግሞ አልፈቅድልሽም። ሰማሽኝ አይደል? ጭራሽ ቤትሽ መባባል ጀመርን እና ቆይ ምን ፍጠር ነው የምትይኝ? ለምንድን ነው ህይወቴን ራሱ ሲሆን የምታደርጊው? ሄኖክ፣ ከየት እንዳገኘው በደንብ ታውቃለህ። ስለዚህ አልፈህ ተቀመጥ። ትዕግስቴን አታስጨርሽኝ። የኔ ማንነት ከምንም በላይ በደንብ ታውቃለህ። ስለዚህ አደብ ገዝተህ ኑር። ለአንተ የሚሆን ቅንጣት ያህል ትዕግስት እንኳን የለኝም። ምን ለማድረግ እየሞከርሽ ነው? ቆይ ምን ልትናገርኝ እየፈለግሽ ነው? እንደፈለግክ ማሰብ ትችላለህ። እኔ ቤቲን ጠንቅቀህ ታውቀኛለህ። ሲፈጥረኝም መለማመጥ ቢባል ነገር አላውቅም። መቼም እያስፈራራሽኝ አይደለም አይደል? ስህተት እንዳትሰራ እያስጠነቀቅኩ ነው። በእጄ ላይ እንዳለክ መቼም ላንተ አልነግርም። ቤቲ፣ ሴጣናዊ ማንነትሽ ከቀን ወደ ቀን እየተገለጠ ነው ያለው። አንቺ መቼም አትቀየርም። ቆይ እኔ እሺ ደስተኛ እንድትሆኚ ምን ማድረግ ነው ያለብኝ? ስማ ሄኖክ፣ ብትፈራኝ ነው የሚሻል። ሄኖክ፣ ከዚህ በላይ ባታበሳጭኝና ባታናደኝ በጣም ደስ ይለኛል። እኔንም ጨቅጫቃ አታድርገኝ። ስማ፣ ምንም ብታደርግ ደግሞ እኔን ለማስደሰት ሳይሆን እኔን ለመደለል እንደሆነ በደንብ አውቃለሁ። ናቲ፣ የኔ ፍቅር ቆይ፣ ተነስ የኔ ፍቅር፣ ምግብ አቅርቤልሃለሁ። ደግሞ ራስ ምታቱን እንዲለቅ ቆንጆ ቡና አፍልቼልሃለሁ። እሺ፣ እኔ ብተኛ ነው የሚሻለው። በጣም ራሴን እያመመኝ ነው። ተነስ፣ ጭቁጭ ስለ ራሱ እያዞረኝ እኮ ነው። ናቲ፣ ተነስና ምግብን ብላ። በባዶ ሆድህ እኮ እንቅልፍ አይወስድም። ደግሞ ምግብ መብላት እንዲሻል ያደርጋል። ኒና፣ እየተይኝ በእናትሽ፣ እረፍት ነው የምፈልገው። የኔ ፍቅር፣ ማታ እኮ አምሽተን የገባው፣ በዛ ላይ በጣም ሰክረ ነበር። እንዳትታመምብኝ ብዬ እኮ ነው። ቆይ ኒና፣ እዚህ ቤት ቆይ በስርዓት ማረፍ አልችልም ማለት ነው? ምን አድርግ ነው የምትይኝ? ናቲ፣ ለእኔ እኮ ምንም አድርግልኝ አላልኩም። በቃ እሺ፣ አትቆጣ፣ ተነስ።
ያደርኩት አዳር እኮ አይደለም ይላል። አሙቴን የተፋሁት እኮ ይሄን መጠጥተው ስልህ እኮ አትሰማም። በቃ አተውም። ይልቅ ሻው ምግቡን ብላ። ለስለስ ያለ አልጫን የሰራውልህ። እስኪ ኒናዬ እስቲ አጉርሽኝ። ሰውነቴም እኮ ዛለ እኮ። አይኔና በቃ እዚህ ቤት የጨዋስ ቤዛ መግዛት ካላቆምኩኝ ይሄን ጮነን ዘመድ ተሞጀሩ ያለሽ አይደል? እስቲ ቆይ ኧረ ናት የለውም። አፍህ እኮ ነው። አይ አንቺ ልጅ ታወቅሻል። ሆነ ቅቢ ኢና ዩናይትሽን ነው ምላሴ ሞተው ነው እንዴ? ውሃውም እኮ ጮጮ ነው የሚለው እኮ። ታዲያ ለዚህ መፍትሄ ምንድነው? ምግብ መብላት። ናናቲ ኢና ያንቺ ማትበይ? እሺ እየበላሁ ነው። ልጨምር እንዴ ናቲ? ኦኬ አሁን ምን የምተኛ ይሻለኛል ኢና? አይ ቆይ ናቲዬ ቡና እኮ ጥጃለሁ። ላምጣውና ትጠጣለህ። እሺ እኔ ሚስት እንዴት እንከባከብኝ እኮ እንዴት ደስ እንደሚለኝ የምር። ናቲዬ አንተ ቤቱ አልልኝ እንጂ እንዴት አድርጌ እንደምንከባከብ ታያለሽ። አይ እንደው ከኔ ምስባተኝ እኮ ይቆጨኝ ነበር። እንደውም የምር ካንቺ ጋር ነው ዛሬ ቀን ሙሉ ማሳለፈው። እሺ ነው። እሺ ውዱ ባለቤቴ። አሁን ልጅ በእጅ ለማስለው ነው። ናቲ ደግሞ ከመቼ ጀምሮ ነው በስኳር መጠጣት የጀመርከው? ሄሎ ብሩኬ እንዴት ነህ? ትንሽ አሞኛል እባክህ። መቼ ዛሬ ነው እንዴ? የምር በቃ እመጣለሁ በቃ እሺ። አይ ኧረ እመጣለሁ አሁን እወጣለሁ በቃ እሺ። የልትሄድ ነው ናቲ? ይሄ አንድ ራይድ የሚሰራ ጓደኛችን ግሮሰሪ ከፍቷል እና ዛሬ ነው የሚያስመርቀው። አሁን ካንቺ ጋር ነው ሙሉ አላልከኝም ነበር? ይሄ እባክሽን ታረጅኝ፣ አጋጣሚ እኮ ነው። ናቲ መቼ ነው ለኔ ጊዜ የምትሰጠኝ? ይሄ ለምንድን ነው የማትረጅኝ? በቃ በድንገት ከሆነ ነገር ነው። በቃ እንደዚህ ከሆነ ሄደህ ልጠጣ ነው አይደል? አይቻልም በቃ ሊና ከደህና ወደ ጀጋ ልታጣይኝ ነው እንዴ? ደግሞ ቀርቼ ነው እንደዛ ነው። እሺ ሊና ያው ሄዳለሁ። በልበል አንበሳ ጠጣ። አጎቴ ነገር ግን አልበዛም እንዴ? እስካሁን የጠጣሁት ራሱ እኮ የውስጥ አካሌን በሙሉ ነው ያጸደው። አጎቴ ምሬቱ እኮ አይደለም ከጉሮሮ አጥንት ድረስ ነው የሚሰማው። የኔ ልጅ የወንድ ልጅ ማንነቱና ጥንካሬ የሚለካው በሚመገበው ማር ሳይሆን በሚጠጣው ምሬት ነው። አጎቴ እኔ ግን ከዚህ በላይ አልችልም። ስለ እውነት ለመናገር እኮ ከዚህ መድኃኒት ይልቅ እሬት ይጣፍጣል። ህይወት እንደዚህ ነች የኔ ልጅ። ጣፋጩ ነገር ያዘናጋል፣ መራራው ነገር ግን ያጠነክራል። ይሄ መድኃኒት ለአንተ ብዬ በጥንቃቄ ያዘጋጀሁት መድኃኒት ነው። የሰው ልጅ ከእጽዋት ምን ያክል ጥቅም እንደሚያገኝ ቢገባው ኖሮ ባልጨፋጨፋቸው ነበር። ያስ አንበሳ ልጄ
ይሄ ነው በሽታን በድፍረት ማሸነፍ። አጎቴ እኔ ግን ከዚህ በኋላ አልጠጣም። እኔ በቃኝ። እሺ አጎቴ ዛሬ ወደ ከተማ መሄድ እፈልጋለሁ። አልገባኝም። ባለፈው ጊዜ ሳታገግም ከተማ ሄደ የሆነውና የተፈጠረውን ረስተህ ነው? በሞትና በህይወት መካከል ሆነ ያመጣውን እንዴት ረሳዋለህ? ትናንት እኮ ነው። በእርግጥ አጎቴ ጥሩ ነገር እኮ ላይፈጠር ይችላል። አሁንም ድረስ ጠላቶች እያደኑ ሊሆን ይችላል። ግን ደግሞ ጽናት በጣም ናፍቃኛለች። በስልክ እንኳን እሷን ማውራት አለመቻሌ በጣም ጎድቷታል። እኔንም ውስጤን እየበላኝ ነው። እባክህ አጎቴ፣ እኔ ናፍቆቷን መቋቋም አልቻልኩም። ፍቅር ማለት እንደዚህ ነው። ዓይንህን አሳውሮ ገደል ውስጥ ሊከት ይችላል። ይኸውልህ ልጄ፣ በህይወት ውስጥ ማዕበል ሲነሳ ማሳለፍ ያለብህ ቆመህ ዛፍ ሆነህ አይደለም፣ ሳር ሆነህ ተኝተህ ነው። ይገባኛል እኮ አጎቴ። አይገባህም ልጄ፣ ገና አልገባህም። ይኸውልህ ልጄ፣ ማዕበሉ እስኪያልፍ ችግሩ እስኪበርድ ተኝቶ ማሳለፍ ትልቅ ብልህነት ነው። አሁን ብቅ ብትል የጀመርነው ሁሉ ታበላሸዋለህ። በቃ ሞክራለሁ አጎቴ። በቻልኩት አቅም ማንም እንዳየኝ ሞክራለሁ። እሷን ብቻ ነው ማገኛት። በተቻለኝ አቅም ራሴን ቀይሬ ነው የሚሄደው። አጎቴ በእናትህ በቃ ፍቃድህን ብቻ ስጠኝ። እኔ እሷን ካላየኋት አብዳለሁ ዛሬ። እሺ ሂድ፣ ግን አደራህን የኔ ልጅ ራስን የሚያጋልጥ ምንም ነገር እንዳታደርግ፣ እንዳትዘናጋ። የምታገኛ ጽናትን ብቻ ነው። ጽናትን ብቻ አግኝተህ አትመለስ። እሺ አጎቴ። አስተውል ልጄ፣ እህትህንም ሆነ ማንንም ሰው እንዳታገኝ። በህይወት መኖርህን ከጽናት ውጭ ማንም ሰው ማወቅ የለበትም። እሺ አጎቴ፣ ቃል እገባልሃለሁ። እንዳልከኝ ነው ማድረገው። ልክ እንደ እስከ ዛሬው እሷን ብቻ አግኝቻት ነው መለሰው። አደራህን የኔ ልጅ፣ እንደ ባለፈው አይነት ነገር እንዳይፈጠር። እሺ፣ በጭራሽ አይፈጠርም አጎቴ። ይኸውልህ የኔ ልጅ፣ እኔ ጋር ያንተን ማንነት ሙሉ በሙሉ የሚደብቅ ልብስ አለ። ብልሃቱን አንተ ተጨነቅበት። እሺ የኔ ወድ አጎት፣ አንተ እንዳልከው ብቻ ነው ማድረገው። እና ደግሞ ወደ ከተማ ለመውጣት የተለመደው መንገድ ሳይሆን በጫካ ውስጥ ብትሄድ ማንም አይጠረጥርም የኔ ልጅ። አጎቴ፣ ስለተረዳኝና ስለፈቀድክልኝ በጣም አመሰግናለሁ። አሁንም ደግሜ እልሃለሁ ኪራ፣ ራስን የሚያጋልጥ ነገር በፍጹም እንዳታደርግ። መቸኮል ዋጋ ያስከፍላል። አንተ ግን መቸኮል አያስፈልግህም። እሺ አጎቴ፣ ቃሌ ነው። አይቻት ብቻ ነው የምመለሰው። አደራህን፣ የእህቴ አደራለ። አውቃለሁ አጎቴ። ይኸው በጭንቀቴ ቀን መሸሸጊያውን ከኛ አንተ አይደለ። በድሮ ዘመን ክንፉ ክፉኛ የቆሰለ አንድ ወጣት ንስር አሞራ ነበር። መብረር ስለማይችል በአንድ ዛፍ ቅርንጫፍ ላይ ተደብቆ ቁስሉ እስኪድንና ክንፉ ሙሉ በሙሉ እስኪደርቅ ድረስ መጠበቅ ነበረበት። ከቀናት በኋላ ግን በሰማይ ላይ የተራራ ጋሩንና እንስቲቱን ንስር ስትበር አያት። ናፍቆቱ አላስቻለው፣ ልቡ ቆሰለ። ከዛስ ሙሉ በሙሉ ክንፉ ሳይድን አሁን አቅም አግኝቻለሁ ብሎ ከዛፉ ላይ ዘሎ ወደ ሰማይ ተወረወረ። ግን ክንፎቹ አየር መቅዘፍ አቅቷቸው ከሰማይ ላይ ተዝለፍልፎ ወደቀ። በዛች ቅስፈት አንድ ዛፍ ስር ተደብቆ የነበረ ቀበሮ ሮጦ መጥቶ በላው። ንስሩን ግን የገደለው ቀበሮ አይደለም ኪራ። ንስሩን ግን የገደለው የራሱ ትዕግስት ማጣትና መቸኮሉ ነው። የናፍቆቱ ስሜት ህይወቱን ቀማው። እንደዚህ አይነት ነገር እንዳይፈጠር ለማድረግ የቻልኩትን እሞክራለሁ አጎቴ። የጠላቶቻችን ትልቁ መሳሪያ የእኛ ስህተት ነው። እንዳትሳሳት የኔ ልጅ። እሺ አጎቴ፣ በቃ ራሴን ቀይሬ ልሂድ። ቤቲ ቤቲ፣ ምንድን ነው በዚህ ጠዋት እንደዚህ የምትችለው? ቆይ እኔ ቀኔን በሰላም መዋል መጀመር አልችልም? ይሄ ምንድን ነው? ይሄ ወረቀት ምንድን ነው? ከፖሊስ ጣቢያ ነው የመጣው። ይሄ እኮ ለእኔ መጥሪያ ነው። ቆይ መርማሪ ጆን ከኔ ምንድን ነው የሚፈልገው? ለምንድን ነው ፖሊስ ጣቢያ እየጠራኝ ያለው? ለምንድን ነው የፈለገኝ? እኔ ምን አውቃለሁ? ቆይ አንቺ ስንት ጊዜ ነው መርማሪው ቃልሽን የሚቀበለው? አላውቅም። ቆይ ምንድን ነው ይሄ ሰውዬ የፈለገው? ለምንድን ነው ከህይወት የማይወጣው? ምን አድርጌው ነው? ኧረ አታውቂም ወይ? ንገሪኛ። አሁን ሄደሽ ቆይ ምን ልታደርጊ ነው? ምን ልትይው ነው? ንገሪኛ ቤቲ። እንዴ ሄኖክ ምን እያደረግክ ነው? ልቀቀኝ እንጂ። ከኔ ጀርባ ምን እያደረግሽ ነው ቤቲ? ከኔ ጀርባ ምን እያደረግሽ ነው? ወይስ ያሳየሽው ነገር አለ? ቆይ
አንቺ መርማሪው ካንቺ ምን ፈልጉ ነው? ንገሪኛ ንገሪኛ። የሆነ ነገር እንዳየ ሰው ቆይ አንቺ ጋር ሙጥኝ አለ ለምንድን ነው? ሄኖክ እባክህን በጣም እያሳመምከኝ እኮ ነው። ልቀቀኝ እንዴ! ቆይ አንተ እኔን እየጠረጠርከኝ ነው እንዴ? እኔ ማለት እኮ ላንተ ስል ለእኔ ስትይ ምን ንገሪኛ። ለእኔ ስትይ ምን ጨርሹ። ሄኖክ እኔ ከአንተ ጋር የሆንኩት ራሴን ለማዳን ነው። እናንተ ደግሞ እኔን ልገለኝ ነው? አላቅም ቤት። አሁን ተረጋጊ። ግን ይኸውልሽ ከመርማሪ ጋር ምንድን ነው ያለሽ አንቺ? እንዴ ሄኖክ ቆይ ምን እየሆንክ ነው ያለው? ደግሞ ከመርማሪው ጋር ምን ሊኖረኝ ይችላል? ራስሽን ማለት ነው። እንደዚህ አይነት ሲቹዌሽን ውስጥ እንድከች አልፈልግም። እሺ ሰማሽኝ አይደል? አቅለህን ስታል መሰለኝ። ጭራሽ እኔን ከፖሊስ ጋር ትጠረጥረኛለህ? እየተጋባ ነው በአጋጣሚ ቢሆንም ይኸውልሽ አንቺ ግን ለኔ ሚስቴ ነሽ። እሺ ሰማሽኝ አይደል? ሚስቴ ነሽ። አልሄድም። እዛ ፖሊስ ጣቢያ አልሄድም። እኔ ለዛ መርማሪ የምነግረው ምንም አይነት የማዋሻውም የማወራውም ነገር የለኝም። አልሄድም። ጥሩ እንደዛ ከሆነ ለኔም ተስማምቶኛል። ጥሩ ሀሳብ ነው። እኔ ያንተ አገልጋይ አይደለም። ያንን ሁሉ ጉድህን ተሸክሜ እዚህ እንደ እስረኛ እየኖርክ ያለሁት በጣም ይበቃኛል። ለአንተ ከዚህ በላይ አልታዘዝም። እንዳልጎዳሽ ከፈለግሽ እኔን ማናደድሽን አቁም። እሺ አምላኬ ሆይ ይሄ ህይወት ከምንም በላይ በጣም ነው የሰለቸኝ። ይሄ ፍርሃት፣ ይሄ ጭንቀት በጣም ነው ያስጠላኝ። በጣም ነው የሰለቸኝ። በቃ አሁን መርማሪ ጋር ትሄጃለሽ። አሁኑኑ ትሄጂና አንቺ ጋር ምንም አይነት ፍንጭ እንዳያገኝ አድርገሽ አሳምነሽው ትመጫለሽ። ያንተን ትእዛዝ የምቀበል ነው የሚመስልህ? አላደርገውም። እስኪ ምን እንደምታመጣ ይሃል አሳየኝ። የሆነ ነገር ቢያይባት ነው እንጂ እንደዚህ ማየት ምክንያት ምጥኝ ነው። እሺ አሁን የተገባ ይባላል። ቆይ አንቺ ኒና እንዴ! ቆይ ምን አተነ ቤቱ እንደዚህ የምታመሰቃቅለው? ቁልፍ አይተሻል? የምን ቁልፍ? በይሳት ማያን ቁልፍ ልፈልግ እንደምችል መቼስ ጠንቀሽ ታውቂያለሽ። ካየሽ ንገሪ። እና ቁልፍ አጣው ብለህ ነው ቤቱ እንደዚህ በአንድ እግሩ ያቆምከው? አሁን ይኸውልሽ ኒና ወሬውን ተውና ከወሰድሽ ስጭኝ፣ አታበሳጭኝ። ቆይ ለምን በስርዓቱ አትፈልገውም? ሲጀመር የታስቀምጠኝ ነበረውና አልጋው እንደዚህ የምታተራማንም ሰው። ቆይ አንቺ ክርክር ነው እንደፈለግሽው? ለምን ካየሽ አትሰጭኝም? ወይስ አውቀሽ ደበቀሽው ነው? ቆይ እኔ ምንም ብዬ ነው የምደብቀው? ደግሞ እናትዬ ዛሬ ፈጣሪ ስራም የለም አትውጣ ብሎ ነው እንደዚህ ምልክት የሰጠ። ለነገሩ አንቺ ምን አለብሽ? ቤት ቁጭ የሰጠሽ ጨርሶ የተሰጠሽን ምን ጨርሰው ናቲ። አሁን ይኸውልሽ ኒና መጨቃጨቁን ተይውና ቁልፉን ስጭኝ። ጭራሽ እንደዚህ ስታወሪኝ ደግሞ እንደደበቅሽው ገብቶኛል። እንደውም አልሰጥም። ዛሬ እዚህ ነው የምትውለው። አልገባኝም። እንደ ሕፃን ልጅ እየከለከልሽኝ ነው? እንደ ሕፃን ሳይሆን እንደ ሚስት ነው እየከለከልኩ ያለሁት። ኒና ደሜን አታሽው። በቃ አምጪው አልኩሽ አይደለም? አልወጣም ብለህ ነበር። ደግሞ ሰክራ አንድ ነገር ብትሆን ጦሱ ለራሴ ነው። ቆይ እንደዚህ ቤት አስተኝቼ ስለቀለብኩሽ እንደዚህ ትበጣጠሻለሽ እንዴ? በቀለብኩሽ? ኒና ይኸውልሽ እንደዚህ አይነት ችግር እንዳይፈጠር ከፈለግሽ በቃ አንቺን ቦታሽ ለምንድን ነው የማታውቂው? ናቲ ከቀን ወደ ቀን በጣም እየወረድክብኝ ነው። ትዕግስቴ እያለቀ ነው። አንዴ ትዕግስቴ ያልቆ ከሄድኩኝ ግን መቼም አልመለስም። እሺ ለማንኛውም ደህና ዋይ። ግን ለማንኛውም ይኸውልሽ የሰው ሚስት ባለ ወደ ስራ ሲሄድ መርቃ ነው የምትሸኘው እንጂ እንደዚህ በነገር አይደለም። እሺ አንተ እኮ ስራ አይደለም የምትሄደው ለመጠጣት ነው። እሺ ለማንኛውም ደህና ዋይ። ኒና ቁጭ አድርጌ እየቀለብኩሽ። ንቂ ምን እየተፈጠረ ነው? የምታስቢበት ከሆነ አስቢበት። የምታረጊው ነገር አለ። ኪራዬ ሁሉም እኮ እብድ ነሽ እያሉኝ ነው። እነሱ ግን ምን ሆኗል? እዚህ የሚያክል ቤት ውስጥ ብቻዬን መኖር ይመስላችኋል እንዴ? ይልቅ ሁሌ እኮ በሀሳቤ ስትመጣ ምንም ነገር ሳላበላ ነው ምልክ። ታሪክ ይህን የመሰለ ምግብ ሰርች ይላለሁ። ዶሎና እናንበላለን። እሺ
እሺ መታል ግለጽ ውሃ ይምጣልሽ? አይ አያስፈልገኝም፣ አመሰግናለሁ። እንዳየሁሽ ከሆነ በጣም ተጨንቀሻል። መተንፈስ እንኳን አቅቶሻል። ውሃ ይምጣልሽ ያልኩሽ ምናልባት ካረጋጋሽ ብዬ ነው። ምክንያቱም አንዴ እኔ መጠየቅ ሲጀምር የበለጠ ይጨንቅሻል። ያኔ ደግሞ ውሃው ከአሁኑ ይበልጥ በደንብ ያስፈልግሻል። ለማንኛውም ቆይ ለምንድን ነው እኔን እዚህ የጠራኸኝ? እኔ እኮ ህግ አክባሪ ዜጋ ስለሆንኩ ነው እንጂ እዚህ ድረስ የመጣሁት ምንም የማውቀው ነገር ኖሮ አይደለም። በጣም ቀላል ነው። አቶ በላይ ሞቷል። ከአንቺ ጋር ጥሩ ቅርበት የነበረው አቶ በላይ በገዛ ቤቱ ተገሏል። አውቃለሁ። ይህንን ነገር ደግሞ ለ101ኛ ጊዜ ነው እየነገርከኝ ያለው። ከበላይ ጋር ደግሞ እጅግ በጣም ጥሩ ግንኙነት የነበራት በድርጅቱም ሆነ በግል ህይወት ውስጥ ተጽዕኖ የነበራት አንድ ሴት ብቸኛው አንቺ ብቻ ነሽ። ስለዚህ እኔ ደግሞ እንደ መርማሪነቴ ለአንቺ ጠበቅ ያሉና ጠለቅ ያሉ ጥያቄዎች ልጠይቅ ይገባኛል። ወይ ጥያቄ የምታወጣበትን ቀን ልስጥህና ሁሉንም ጥያቄ አንድ ላይ ጠይቀኝ። እንዴ እኔ እዚህ መመላለስ ሰልችቶኛል። በላይ በተገደለበት ምሽት አንቺ በትክክል የት ነበርሽ? እኔማ ቤት ነበርኩ። ማለቴ የራሴ ቤት ነበረኝ። እናቴ ቤት ነበርኩኝ። ቤት ነበርሽ? አዎ ቤቴ ነበርኩ። የዛን ቀን ግን ከአቶ በላይ ቤት በመኪና ከአንድ ሰው ጋር ስትሄጂ ታይተሻል። አዎ ያን ቀን እኮ የፍርድ ቤት ኬዛችንን ያሸነፍንበት ቀን ነበር እና ያንን አስመልክቶ ትንሽ ሰለብሬት አደረግን። ከዛ ስንጨርስ እናቴ ቤት ሄድኩኝ። እናትሽ እዚህ ሀገር የለችም። ታዲያ የዛ ዕለት ማን ጋር ነው ሄድሽው? አብራችሁ ስትኖሩም ነበር። ታዲያ የዛ ዕለት ያውን በደስታው ቀን እንዴት እናትሽ ጋር ልትሄጂ ቻልሽ? እንዴ መርማሪ ጆን፣ ቆይ እኔን እየጠረጠርከኝ ነው እንዴ? ቆይ እኔ በላይን እንዴ? መርማሪ አይደለም ሰውን የገዛ ጥላውን አያምንም። ትሰሚያለሽ ቤቲ፣ በእኛ ስራ አንድ ወንጀለኛ እጅ ከፍንጅ ተይዞ ካቴና እስካልገባበት ድረስ ሁሉም ሰው ተጠርጣሪ ነው፣ አንቺንም ጭምር። አይውል መርማሪ፣ እኔ አንድ ነገር ልንገርህ። እኔን እዚህ ቁጭ አድርገህ የምፈጀው ጊዜ ትክክለኛውን ወንጀለኛ እንዳታገኘው እያደረገ ነው። ይህ እኮ በጣም ግልጽ ነገር ነው። ኪራ በላይን ገድሎት እንደጠፋ ሁሉም ሰው ያውቃል። ያው በላይ ከሞተ በኋላ ኪራን ማንም ሰው አይቶት አያውቅም። አንተ ግን ኪራን ትተህ እኔን እዚህ ቁጭ አድርገህ እያሳደድከኝና እያስጨነከኝ ነው። አንድ ተጠርጣሪ ሙሉ ማስረጃ እስካልተገኘበት ድረስ ተጠርጣሪ እንጂ ወንጀለኛ ሊባል አይችልም። እንደዛ ያለው ግለሰብ በሕግ ይጠየቃል። ስለዚህ ለቃላቶችሽ ተጠንቀቂ። መርማሪ ጆን፣ ይሄ ነገር ግን ከኔና ከወንጀሉ በላይ ለእኔ ያለህን የግል ጥላቻ በግልጽ እንዳይ እያደረገኝ ነው። ለምንድን ነው በዚህ ልክ እኔን ለማጥመድ የምትደክመው? እኔ ጥላቻ የለኝም። እኔ እውነቱን ብቻ ነው ማወቅ የምፈልገው። ለዛሬ ጥያቄያችን አብቅቷል። መሄድ ትችያለሽ። ቤቲ ማውጣት ትችያለሽ አልኩሽ እኮ። መንገድሽን ቀጥይ። እንኳን ደህና መጣ አትሌት አማን። መንገድ ላይ ብዙ አሯሯጥከን መሰለኝ። መጨረሻህ ግን እዚህ ሆነ። እንኳን ወደ ግዛቴ በሰላም መጣ። በደንብ ደልቀቅ ብለህ ተቀመጥ አቶ አማን።
የአገሬ ሰው ሲተርት ምን ይላል መሰለ? ላታመልጭኝ አታሯሩጭ። አሁን ያለ አንድ ምርጫ ብቻ ነው። እውነትን ተናግሮ ራስን ማዳን ወይም ደግሞ ለወንጀለኞቹ አንገትህን መስጠት። ምርጫ አንተ ነው። ወገኖቼ ስለ እግዚአብሔር ወይ ነው የተራብኩኝ መንገደኛ ነኝ፣ እባካችሁ ስለ እግዚአብሔር እናትዋ እኔ እንኳን የራበኝ ፍራንክ አልነበረም። እንደው ትንሽ ብጣሽ ቁራሽ እንጀራ ብትሰጪኝ። ውይ እኔን ይራበኝ። እኔም ልበላ ስላቀረብኩኝ በቃ አብረን እንበላለን። ና ግባሽ። አረ ቤትም አይሆንም፣ እዚሁ ደጃፉ ላይ እንደ ትራፊም ካለ ብታመጪልኝ። እንዴ እዚህ መንገድ ላይ? አረ ችግር የለውም፣ ና ግባ። ና ችግር የለውም። እግዚአብሔር ይስጥሽ እናቴ፣ እሱ የላይኛው ተማያልቀው እንጀራ ይስጥሽ። አሜን። እግዚአብሔር ይስጥሽ እናትዋ። ና ግባ እንጂ ና። እንዴት ነበር? በጣም ጥሩ ነበር። አሪፍ ነበር። እኔን እዛ መከራና እሳት ውስጥ አስገብታኝ አንተ እዚህ ሶፋ ላይ መተህ ተዘብስበዋል። እና ምን ላድርግ? እዛ ጣቢያ በር ላይ ቁጭ ብዬ እንዱላ እንዴ ፍላጎትሽ አንቺ እዛ ገብተሽ ስቆይ እኔ ወደ ቤት መጣሁ። እሺ እሱን ተይውና አሁን ቆይ ምን አዲስ ነገር አለ? ምን አለሽ? ቤቲ ምን እየሆንሽ ነው? የምን ሻንጣ ነው ደግሞ? ወዴት ልትሄጂ ነው? ይኸውልህ ሄኖክ ልቀቀኝ። ከዚህ በኋላ እኔ ከዛ መርማሪ ጋር ለአንድ ደቂቃ መነጋገር አልፈልግም። አማን ተይዟል። ያ በላይን ሲጠብቀው የነበረው አማን ፖሊስ እጅ ላይ ወድቋል። እኔ ከዚህ በኋላ እዚህ ቤት ውስጥ አንድ ሰከንድ መቆየት አልችልም፣ አልፈልግም። ምን? አማን ተይዟል? እና አማን ከተያዘ አንቺ ምን አገባሽ? ወዴት ልትሄጂ ነው? ያማሃል እንዳንተ እኔን እሳት ውስጥ ከታኝ አንተ ነገሩን ሁሉ አቅልለህ ታየዋለህ አይደለ? አማን ለመጨረሻ ጊዜ በላይ ሲሞት ያየው እኔ ነው። እሺ ይኸውልሽ ቤቲ አሁን ታደርጊያለሽ፣ ሰማሽኝ አይደል? አሁን የምታደርጊያቸው እያንዳንዱ እርምጃዎችሽ ተጠርጣሪ ነው የሚያደርጉሽ፣ ሰማሽኝ አይደል? ይኸውልሽ አሁን ይሄን ሻንጣ ይዘሽ ከዚህ ቤት ብትወጪ መርማሪ ጆ ምን ሊል እንደሚችል ታውቂያለሽ? ወንጀል ሰርታ እየጠፋሽ ነው የሚልሽ፣ ሰማሽኝ አይደል? ተረጋጊ። አንተ እዚህ እንደ ንጹህ ሰው ተንፈላሰህ ተቀምጠህ እኔን ግን ተጠርጣሪ ነሽ አትሽሽ ትለኛለህ። ለነገሩ አንተ ምን ታረግ? እኔ ነኝ የሱን ፊት እያየሁ የምሳቀቀው። ቤቲ እኔን እንደ ወንጀለኛ አትመልከችኝ፣ እሺ? ሰማሽኝ አይደል? እኔ አንቺን ልረዳሽ ነው እየሞከርኩ ያለሁት። አንድ ነገር ልንገርህ፣ እኔ እናንተ እዚህ ጋር ቆመን የምንጨቃጨቅበት ምንም አይነት ሰዓት የለንም። ይልቅ አንተም ከፈለክ ልብስህን ቶሎ አስተካክልና ከኔ ጋር ከከተማው መውጣት ትችላለህ። ይኸውልሽ ቤቲ አሁን በደንብ መረጋጋት አለብሽ። ይኸውልሽ በህይወትሽ ውስጥ የምትወስኛቸው ውሳኔዎች ዋጋ ሊያስከፍሉሽ ይችላሉ፣ ሰማሽኝ አይደል? አሁን በዚህ ታይም በዚህ ግርግር አዲስ አበባን ጥለን ብንወጣ መርማሪ ጆም አነፍንፎ የማይደርስብን ይመስልሻል? ይኸውልሽ አሁን መረጋጋት ነው ያለብሽ አንቺ፣ ሰማሽኝ አይደል? አሁን የምናደርጋቸው እያንዳንዱ እርምጃዎቻችን ወይ ንጹህ ልንሆን እንችላለን ወይ ወንጀለኛ ልንሆን እንችላለን። ስለዚህ አንቺ በደንብ መረጋጋት ነው ያለብሽ፣ ሰማሽኝ? ጨንቆኛል ሄኖክ፣ እኔ በጣም ጨንቆኛል። መርማሪው እኔ ላይ እያሳደረ ያለው ጫና ምንም አልገባህም። መርማሪው ፖሊስ ጣቢያ ወስዶ ሲመረምረኝ እንዴት እንደሚያፋጥጠኝ ምንም አታውቅም። እኔ ከበላይ ጋር ብሬ ሰራ የነበረው ህይወቴን ለመቀየር እንጂ በሱ ምክንያት ድጋሚ እስር ቤት ለመግባት አልነበረም። ይገባኛል። ይኸውልሽ አሁን ደግሞ ማንም አያስረሽምሽ፣ እኔ አለሁ። አሁን ቁጭ ሄኖክ፣ አንተ እኮ እስር ቤት መግባት ምን ያክል እንደሚጨንቅ አልገባህም፣ ምንም አልገባህም። አትታሰሪም ቤቲ፣ ይኸውልሽ አትታሰሪም። አሁን ተረጋጊ። ይኸውልሽ
ነገሮችን አሁን በቅርቡ እናስተካክላለን። እሺ ከዚህ ከተማ መውጣት ካለብን አሁን አይደለም መውጣት ያለብን። ነገሮች ይኸውልሽ በቅስበትና በንዴት የምናደርጋቸው ነገሮች ዋጋ ሊያስከፍሉን ይችላሉ። ስለዚህ መረጋጋት ነው ያለብሽ። አንቺ ተረጋጊ። እሺ እረጋጋለሁ። ግን ሄኖክ የሆነ ነገር አድርግ እባክህን፣ የሆነ ነገር አስብ። እኔ በጣም ፈርቻለሁ፣ በጣም ጨንቆኛል። እሺ በቃ ተረጋጊ። እኔ ያለሁልሽ። በቃ ተረጋጊ። ማን ነው ያለሽ? ሰማሽ? በቃ ተረጋጊ አንቺ። ልጨምርልህ እንዴ? ልጨምርልህ? መጣሁ። እሺ እጅን ላስታጥበህ። ምን እያደረክ ነው? ያማል እንዴ? በሽተኛ አንተ ጤነኛ አትመስለኝም። እሺ ልክ አይደለም። አሁን እኔ ናፍቆትሽ አላስቀምጥሽ ላይ መጣሁ። እኔም እኮ በጣም ናፍቀኸኛል፣ ግን ደግሞ አጎት ቤት ስመጣ እንዳይከተሉኝ ፈራዋ። ይገባኛል። እኔም እኮ ቤት ማንም እንደሌለ አጣርቼ ነው የመጣሁት። ታዲያ ቆይ እኔ እስካሁን እንደናፈቁክ እያወቅ እንዴት አስቻለ? ቆይ አንቺ ራሱ ምን አይነት ደግነት ነው አንድ ማታውቂውን እኔ ቤት ድረስ የምታስገቢው? እና ምግብ ስለምን አሳዝናኝ ነው? የኔ ቀና የኔ ዋህ የኔ አባት። ቆይ ቀን አልፎ መቼ ነው ሰላም የምንሆነው? በቅርቡ እውነቱ ሲወጣ በቅርቡ ነፃ ሆናለሁ። ያ ቀን ናፈቀኝ እኮ። ታገሺ፣ በጣም ትንሽ ቀን እሺ? አንተንማ እስከ ዓለም ፍጻሜ ድረስም ቢሆን እጠብቅሃለሁ። ቆይ ግን እንደዚህ ቤቱን አሳምረሽ ስጠብቅ የነበረው ማለት ነው? አሏሽም ውስጤ ዝም ብሎ ኪራ ይመጣል ሲለኝ ያዘጋጀሁት። ያው ደግሞ አንተ መጣክ። ይሄ እኮ ነው የልብ ቋንቋ ማለት። አንድ ነገር ታውቃለህ? እኔ እዚህ ክፍል ውስጥ የተቀመጥኩት ከአንተ ጋር ጊዜ ላባክን አይደለም። ያን ቀን የፖሊስ መኪና ስታይ ለምንድን ነው እንደ እብድ የሮጥከው? መቼም ንጹህ ሰው የህግ አስከባሪ ሳይ አይሮጥም አይደል? ለምንድን ነው የሮጥከው? የትም አልሮጥኩም መርማሪ። ይኸውልህ በላይ ከተገደለ በኋላ የኔም ህይወት አደጋ ውስጥ ይሆናል ብዬ ፈራሁ። የራሴን አለቃ ያልጠበቅኩ እንዴት ለራሴ ይሆናለሁ ብዬ እንደሞት ቆጠርኩ። ለዛ ነው የሮጥኩት። ለእኔ ይሄንን የፊልም ድራማን አትንገረኝ። እኔ እየጠየቅኩ ያለሁት ለበላይ ያለን ታማኝነትና ለምን እኔን ስታይ እንደሮጥክ ነው። በላይ ለእኔ ከቅጣሪም በላይ ነበር። ለእሱ ህይወቴን ሰጥቼዋለሁ። ለአንድ ቀን እንኳን ክጄው አላውቅም። ታማኝነቴን ጥርጣሬ ውስጥ አትክተቱ። እኔ ታማኝ አገልጋይ ነኝ። ታማኝ ከነበር ከማን ያለቃ ሲገደል እንዴት ነው? እንዴት ያለቃ ጀርባ ሲበሳው የሁሉ አቅምና ጉልበት የት ሄዶ? አማን ለምን አላዳንከውም ነበር? ወይስ እንዳያመልጥ በሩን ዘግተህበት ነበር? አይደለም መርማሪ፣ እኔ አንቀን ውጪ ነበርኩ። ስመለስ ግን ሁሉም ነገር አልቆ ነበር። በላይ ወድቆ ነበር። እሺ እንውረድ ወደ ዋናው ቁም ነገር። በላይ በቤት በነበረበት ጊዜ የመጀመሪያና ትልቁ ጠላቱ ማን ነበር? ማለትም በላይ አንድ ነገር ቢሆን ወይም አደጋ ቢደርስበት የመጀመሪያ የሚጠራጠረው ሰው ማን ነው? እሱን ሰውዬ ነገር ማን ነበር? አማን መልስህን እየጠበቅኩ ነው። በላይ ብዙ ጠላቶች ነበሩት። በቢዝነስ መሀል ብዙ ሰው አስቀይሟል። ግን ማና ማን? አትዋሽ። በላይ ከመሞቱ በፊት ቤት ውስጥ ጨቃጨቁ የነበሩት ሰዎች ታውቃቸዋለህ? ያን ምሽት ቤት ውስጥ ያየውን ሰው ነገር አንድ ጓደኛ ቤት ውስጥ ጭቅጭቅ እንደነበረ መስክሯል። እኔ አልሰማሁም፣ እታች ነበርኩ። ቤቴን ታውቃታለህ? ወንጀለኛው ኪራ ነው ብቻ ብለን እንድንቀበል ትፈልጋለህ? እኔ ምንም አላየውም መርማሪ፣ ግን ኪሩቤል ጠፍቷል። ሁሉም ሰው የሚጠረጥረው እሱ ነው። በላይ ራሱ በህይወት ቢኖር የሚጠረጥረው እሱን ነበር። የበላይ ነፍስ አታርክሳት። እሱ በዚህ ሰዓት መቃብር ውስጥ ነው። የበላይ ነፍስ ደግሞ የምትፈልገው ከአንተ ውሸትን ሳይሆን እውነተኛ ፍትህን ነው። አንተ ግን እዚህ ተቀመጠ እውነተኛ ገዳዮችን ለመሸሸግ ትሞክራለህ።
ወንጀለኞችን መሸሸግ ራሱ ወንጀል እንደሆነ አታውቅም? ይኸውልህ መርማሪ እባክህ መነኝ። እኔ ምንም የደበኩ ነገር የለም። አልበቃህም? እንዲያማን ገና ብዙ ትናገራለህ። ዛሬ ካልሆነ ነገ፣ ነገ ካልሆነ ደግሞ ከነገ ወዲያ። ብቻ ምን አለፋ እውነቷን ሳትተነፍስ ከዚህ ክፍል ውስጥ መውጣት ይሁን። ሰላም ለእናንተ ይሁን። እንደማየው ከሆነ ቤት እየቀየራችሁ ነው የሚመስለው። ወይስ እኔ ሳላቅ አዲስ አበባን ሙሉ ለሙሉ ልትሰናበቱ ነው? አይደለም መርማሪ፣ ፍጹም የተሳሳተ ግምት ነው እየገመትክ ያለው። እኛ ትንሽ ራሳችንን ለማዝናናት ብለን ከከተማ ልንወጣ ነበር። ያው በቅርቡ እንመለሳለን። የመዝናናት ጉዞ በጣም የሚገርም ነው። ቤቲ ግን ቅድም እኔ ጋር መጥተሽ ስጠይቅሽ አንድም ስለ መዝናናትም ሆነ ከከተማ ስለመውጣት እቅድ እንዳልነበረሽ ነበር የነገርሽኝ። በዚህ 2 ሰዓት ውስጥ ምን ተፈጠረና ነው ይህ ሁሉ ከባድ ሻንጣ እየጫናችሁ ያላችሁት? መርማሪ ጆን፣ ለምንድን ነው በዚህ ልክ እየተከታተልከን ያለው? እኛ ቆይ የግል ነጻነት የለንም እንዴ? በዚህ ሀገር ውስጥ እኮ የትም ቦታ ሄደን የመዝናናት መብት አለ። ይኸውልሽ ቤቲ፣ የፈለግሽውን ያህል ልትቆጪ ትችያለሽ። ነገር ግን ይህ ጉዳይ ማለትም የባለሀብቱ የበላይ ጉዳይ ማለት ነው ተመርምሮ እስከሚያልቅ ድረስ በሱ ግድያ ዙሪያ የሚገናኝ ማንኛውም በቀጥተኛም ሆነ በተዘዋዋሪ የሚገናኝ ሰው ከከተማ መውጣት አይችልም። ይሄ ደግሞ ህጉ ነው የሚለው። እየጠረጠርከኝ ነው? አንተ እኔን እየጠረጠርክ? ይሄ ማለት እኮ ስልጣንን ያላግባብ መጠቀም ማለት ነው። በዚህ ደግሞ ከሳለሁ። አታስቢ ቤተልሔም፣ ምንም አትጨነቂ። እኔ የጠረጠርኩት ነገርና ፍንጭ ነው ብዬ ያዝኩት ነገር ልክ ካልሆነ አንቺ እኔን የመጠየቅ ሙሉ መብትሽ የተረጋገጠ ነው። ይሄ ደግሞ ህጉ ነው የሚለው። እኔ ደግሞ ለህጉ ታዛዥ ነኝ። ነገር ግን ይሄ ነገር እስኪሆን ድረስ አንቺ ከከተማ መውጣት አትችይም። ምን ማለት ነው? በዚሁ አጋጣሚ ከተገናኘን አይቀር ልጠይቅህ። ሄኖክ አንተ ከዚህ በፊት የኪያ ፍቅረኛ አልነበርክ እንዴ? በአንድ ጊዜ እንዴት ነው ቤት ልታገባ ይቻልከው እንዴ? እሱ እኮ የግል ህይወታችን ነው። አንዳንድ ጊዜ ህይወታችን ደግሞ በፈለግነው መንገድ ደግሞ አይሄድም። ያው ህይወትና ፍቅር ተለዋዋጭ ናቸው። ተለዋዋጭ? እሺ እኔ እስከማውቀው ድረስና የፖሊስ መዝገብ እስከሚለው ድረስ ግን አንቺ ቤቴ የኪሩቤል ፍቅረኛ፣ አንተ ደግሞ የኪሩቤል እህት የኪያ ፍቅረኛ መሆናቸውን ምን ነው የሚነግረው? የሁለታችሁ መጋበዝ ዝም ብሎ ተራ አጋጣሚ ነው ልትሉኝ ትፈልጋላችሁ? ሲቀጥል ደግሞ የዚህን ያህል ከባድ ሚስጥር አድርጋችሁ የያዛችሁ ለምንድን ነው? ትዳራችሁ ከማን ነው ሚስጥር ያደረግነው? እናንተን የሚያውቃችሁ ሰው በሙሉ ስለ ትዳራችሁ አያውቅም። ለምንድን ነው? የግል ህይወታችን ነው። ደግሞ ስላልደገስን ነው ያላወቁት። መልስ የላችሁም። ግድ የለም እኔ አንድ በአንድ ደርስበታለሁ። ነገር ግን አሁን የትም መሄድ ስለማችሉ ሻንጣችሁን አውርዱና ወደ ቤት ግቡ። መልካም ቀን ይሁንላችሁ። ደግሞ ለራዲዮ የቆሙበትን ገንዘብ ስጡት።